አምስት ችግር መፍቻ ቁልፎች። እነዚህን አምስት ነጥቦች በዋናነት በደንብ አድርጋችሁ ከያዛችሁ ችግር ለመፍታት በጣም ይረዳችኋል። ስለዚህ አምስቱንም አስተውላችሁ ስሙ። ያው ዛሬ በጋቢ ተመልሰናል። ያው ክረምቱን በማስመልከት ነው። ሲቀጥል ደግሞ እኔ በጣም ከመሳሳላቸው ነገሮች አንዱ ባህላችን ላይ በጣም ብዙ ነገሮች ላይ ሳሳለሁ እና ደስ ስለሚለኝ ነው ያደረኩት እንጂ ያን ያክልን በርዶኝ አይደለም። እውነቱን ለመናገር ያው በዚህ ቻናል እንደሚታወቀው ሁል ጊዜ ስለ ፍቅር፣ ስለ ሪሌሽንሽፕ እንዲሁም ደግሞ ስለ ትዳር መልካም የሆኑ ሀሳቦችን እናነሳለን። ስለዚህ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀን በቀን እችን ክረምቷል ቀን በቀን አዳዲስ ሀሳቦችን አዳዲስ ምክሮችን ይዘን ስለምንመጣ ቀን በቀን ቪዲዮችን ስለምንለቅ እንደዛ አድርጉ። እንዲሁም ደግሞ ቪዲዮን ላይክ አድርጉት፣ ኮሜንት አድርጉት። ላይክ ለብዙ ሰዎች እንዲደርስ ይጠቅመናል። እንዲሁም ደግሞ ይህንን መስማት ላለበት ሰው ብላችሁ ለምታስቡት ለዛ ሰውዬ ደግሞ ይህንን ቪዲዮ ሼር አድርጉለት። በአጠቃላይ ስለ ችግር ስናወራ ያው ችግር መፍቻ አምስት ቁልፎች አይደለም ነው። ስለዚህ ስለ ችግር ስናወራ በአጠቃላይ ችግሮች በሁለት እንከፍላለን። የመጀመሪያው የሚፈታ፣ ሁለተኛው ደግሞ የማይፈታ። የሚገርማችሁ በትዳር ውስጥ ከሚፈጠሩ ችግሮች መካከል ምን ያክል ፐርሰንት የሚፈታ ይመስላችኋል? ገምቱ እስኪ ኮሜንት ላይ ስታስቀምጡ እናንተን ግምት እና በጣም ካስገረማችሁ ደግሞ እኔ የምነግራችሁን ሀሳብ ተመርኩዛችሁ ደግሞ በዛው ልክ ኮሜንት አስቀምጡ። የሚገርማችሁ 69% የሚሆነው ችግር በትዳር ውስጥ አይፈታም፣ ሊፈታም ይችላል። ስለዚህ 69% የሚፈጠሩ ችግሮችን ምን ማድረግ ነው? ተቻችለው ማለት እንዲሁም ደግሞ ልክ እንደ ጸጋ አድርጎ መቀበል። በቃ አሁን ለሰው ሲሆን ብዙ ጊዜ ይከብደናል እንጂ እኮ አሁን ከእናንተ ከማንነታችሁ ከልጅነታችሁ ጀምሮ ስታሉ ማስተካከል የማትችሉት ችግር የለም ከእናንተ ውስጥ ይኖራል። ሁላችንም ጋር በቃ ይሄንን አስተካክለዋለሁ፣ ዘንድሮ አስተካክለዋለሁ፣ በቀጣይም ደግሞ ዘንድሮ አስተካክለዋለሁ እንላለን። ከዛም ደግሞ በቀጣይ ዘንድሮ አስተካክላለሁ እንላለን። ግን የማናስተካክላቸው በጣም ብዙ ችግሮች አሉ። ልክ እኛን ማስተካከል የማንችለው ችግር እንዳለው ሁሉ የትዳር አጋራችንም የፍቅር አጋራችንም ማስተካከል የማይችላቸው ችግሮች ይኖራሉ። ስለዚህ እነዛን ችግሮች በጸጋ ምን ማድረግ ያስፈልጋል? መቀበል። ሌላ ምንም አማራጭ የለም። 69 ማለት እኮ ወደ ስንት ፐርሰንት ማለት ነው? ወደ 31% ችግር ብቻ ነው የሚፈታ ማለት ነው። ለምሳሌ ብንወስድ አሁን ባልየው ኢንትሮቨርት በቃ ጭምት የሆነ ከሰው መቀላቀል የማይወድ ብዙ ሰው ሲበዛ የሚጨነቅ ምናምን አይነት ሰው ከሆነ ሚስትየው ደግሞ በተቃራኒ ደግሞ ኤክስትሮቨርት ልትሆን ትችላለች። በቃ ጨዋታ፣ ግርግር ምናምን አይነት ይሄው ሊፈታ ሊስተካከል የሚችል ነገር አይደለም። ስለዚህ ልዩነታቸውን አምነው አንተ ኢንትሮቨርት ነህ፣ እኔ ኤክስትሮቨርት ነኝ፣ ስለዚህ እንዴት እናደርግ ብለው ተነጋግረው ምናልባት እሱ መገኘት ባለባቸው ቦታዎች ምናምን እሷ ከፍር ልታደርግ ትችላለች ምናምን በዛ አውርተው ሊፈቱት ይችላሉ እንጂ ሁል ጊዜ በቃ አንተ ከሰዓት ገጥሞ ምናምን እያለች እሷ እንትን ማለት የለባትም። እሱ ደግሞ አንቺ በቃ ሰው ታበዣለች ምናምን እያለ እንትን ማለት የለበትም ማለት ነው። ስለዚህ ተስማምተው ምን ማለት አለበት? ችግራቸውን መፍታት መቻል አለባቸው ማለት ነው። እንዳልኳቸው ሰብስክራይብ ማድረግ እንዳይረሳ። ወደ አምስት ቁልፎች እንሂድ። የመጀመሪያው እና መሰረታዊ ቁልፍ የመጀመሪያው በለስላሳ መጀመር ነው። በለስላሳ ስላችሁ ደግሞ የሚጠጣ ለስላሳ እንደዛ ሳይሆን በለስላሳ መጀመር ስላችሁ ንግግራችንን እንዲሁም ደግሞ ስሜታችንን ከትችት ይልቅ ለስለስ አድርገን መጀመር ያስፈልጋል። ግለ ከጀመርክ እሷ የማትግልበት ምንም አይነት ምክንያት የለም። ያልተናደደን ሰው ራሱ በትችት ልታናድድ ወይንም ደግሞ ልታናድጅ ስለምትችል በለስላሳ ስሜት ምንም ነገሩ የሚያበሳጭ ቢሆን ነርቨስ የሚያደርግ ቢሆንም ደግሞ በተቻለ አቅም ችግሩ እንዲፈታ አይደለም የምንፈልገው። ስለዚህ ለስለስ አድርገን ስሜታችንንም የምናገራቸው ቃላትንም ለስለስ አድርገን መጀመር። ለምሳሌ ሰነፍ ነህ ምናምን ብሎ በስድብ በትችት ከመጀመር ይልቅ እንዲህ ስላልሆነ ቅር ብሎኛል፣ ለምሳሌ ባለፈው እንዳነሳ ነው ሳህኑ ስላልታጠበ ቅር ብሎኛል ብንል ከዛኛው ሳይድ የሚመጣው ግብረ መልስም በዛው ልክ ምን ያለ ይሆናል? ለስለስ ያለ ይሆናል ማለት ነው። ስለዚህ በቀላሉ ችግሮች እንዲፈቱ ይሆናል ማለት ነው። ሁለተኛው ደግሞ የማስተካከያ ሙከራዎችን ማድረግና መቀበል ያስፈልጋል። ይሄ ማለት ነው ነገሮች ትንሽ ባስ እያሉ ሲመጡ ምናልባት በፈገግታ ሊሆን ይችላል፣ በማቀፍ ሊሆን ይችላል። ይቅርታ ከመስመር እየሳትን ነው ብሎ ስሜትን ለማድረግ ምን ማለት መሞከር። አንደኛው ከፍ ሲል አንደኛው ደግሞ ዝቅ ብሎ ነገሮችን ለመፍታት መሞከር። የሆነ ምንድነው ክብሪትና ጭር ነው ምናምን አለም ነው። አንዱን ቦግ ሲል አንዱን ቦግ የሚል አንዱ ጮሆ ሲናገር አንዱን ጮክ የሚል ከሆነ በጣም ችግር ነው። አንዱ በጣም ጮክ ብሎ መናገር ሲጀምር አንደኛው በረጋ ባለ ስሜት ነው። በጣም እሷ ስትሰድብ ሊሆን ይችላል። ቀላል ነው እያልኩኝ አይደለም፣ ግን ብናደርጋቸው እዛው ውጤቱን ታያታላቸው። አንዱ ጮሆ ሲናገር አንደኛው ለስለስ ባለ ድምፅ ይቅርታ ምናምን ብሎ በማቀፍ ጠጋ ብሎ በሰውነት በመነካካት ሊሆን ይችላል። ባለትዳሮች ስለሆነ ምንም የሚከለክላቸው ነገር ስለሌለ ማለት ነው። እንደዛ አድርጎ ስሜትን ምን ማድረግ ያስፈልጋል?
ረገብ ማድረግ ያስፈልጋል ማለት ነው። ሶስተኛው ቁልፍ ደግሞ ራስን ማረጋጋት። ይሄ ደግሞ ምንድነው? ይሄ አሁን ያለውን ሜቶድም ተጠቅመን የማይረጋጋ ከሆነ ሁለተኛው ቁልፍ ተጠቅመንም የማይረጋጋ ከሆነ ሶስተኛው መንገድ ምንድነው? ባለፈው እንዳነሳ ነው ጭቅጭቁ እየባሰ እየጋለ በመጣ ቁጥር በተለይ ወንዶች መናገር ያቃታቸዋል። ከዛ ቦታ መሄድን መሸሽን ይመርጣሉ ምናምን። ስለዚህ እንደዛ ከመሆኑ በፊት ይቅርታ መናገር እየቻልኩ አይደለም፣ በጣም እየተበሳጨው ስለሆነ ውይይቱን ለ20 ለ30 ደቂቃ እናቆሙና ከዛ እንቀጥል ብሎ በዛች ጊዜ ምን ማለት ነው? የሶስተኛ ነጥብ ነጥብ ራስን ማረጋጋት። ራስን ማረጋጋት ወክ ማድረግ ሊሆን ይችላል፣ አተነፋፈስን ማስተካከል። እሱ በጣም ይጠቅመናል ማለት ተመልሰን ስንመጣ ለውይይቱ በጣም ትልቅ ፖይንት የሚያስቆጥረው ይሄ ስለሆነ ማለት ነው። አራተኛው ነጥብ ደግሞ ምንድነው? ስምምነት ላይ መድረስ። ይሄ ማለት ደግሞ ምን ማለት ነው? በከፊል የሚያስማማ መካከለኛ ሀሳብ ፈልጎ ምን ማለት ነው? መስማማት ነው። የሰማችሁት? ሁለቱንም የሚያስማማ ሀሳብ ላይኖር ይችላል። ቅድም እንዳነሳ ነው 69% ችግር ምን አይልም ሊፈታ አይችልም። ስለዚህ መካከለኛ የሚባል ሀሳብ ብዙም ባይዋጥልንም ግን ደግሞ አማራጭ የለም። አማራጭ ስለሌለ መካከለኛ የምንለውን ሀሳብ ላይ ምን ማለት ያስፈልጋል? መስማማት። አንተ የምትተወው ነገር ይኖራል፣ እሷ የምትተወው ነገር ኖሮ መካከለኛ ሀሳብ ላይ ምን ማለት መስማማት ያስፈልጋል ማለት ነው። አምስተኛው እና ደግሞ ወሳኙ ቁልፍ ደግሞ አምስተኛው ምንድነው? የሌላኛው ወገን ስህተት መቻል ያስፈልጋል። የሰማችሁ ነው? ምን ማለት ያስፈልጋል? መቻል ያስፈልጋል። ቅድም እንዳነሳሁት እኛም በጣም ብዙ ጉድፍ አለብን። በጣም ብዙ በቃ ማስተካከል የማንችላቸው ችግሮች አሉ። ልክ እንደዛ ሁሉ ደግሞ ያ ሰው ከኛ ጋር ያለው ፍቅረኛችን ወይንም ደግሞ የትዳር አጋራችን ማስተካከል የማይችላቸው ችግሮች ይኖራሉ። ስለዚህ ምን ማለት ያስፈልጋል? የእሱን ስህተት መቻል ያስፈልጋል። ሰብስክራይብ ማድረግ፣ ላይክ ማድረግ እንዲሁም ደግሞ ይሄን ቪዲዮ መስማት ላለባት ለዛች ልጅ ወይንም ለዛ ልጅ ቪዲዮን አጋሩት። ኮመንት ላይም ደግሞ ሀሳብ አስተያየት ካላችሁ አስቀምጡ። በምን ላይ እንድሰራላችሁ ትፈልጋላችሁ? ሀሳብ እንድሰጥ ትፈልጋላችሁ? እሱን አስቀምጡልኝ። አመሰግናለሁ።